አልአዩቢ በመባል ይታወቃል። በምዕራባውያኖች ዘንድ ደግሞ ሳላዲን በሚል በክብር ይጠራል። የሁለቱ ቅዱስ መስጊዶች ጠባቂ የሚለውን ማዕረግ የያዘ የመጀመሪያው ሰው ነው ሰላሃዲን። የአዩቢድ ስርወ መንግስት መስራች ሲሆን አብዛኛውን የአረብ ግዛት ግብፅን፣ ሶሪያን፣ ሜሶፖታሚያን፣ ሂጃዝን፣ የመንንና የሰሜን አፍሪካ ክፍሎችን ጨምሮ ገዝቷል። እንደ እውነተኛ የሙስሊም ጀግና የሚቆጠር ኢየሩሳሌምን በመክፈት ስሙን ሕያው ያደረገ መሪ ነው። ነገር ግን ከጀግንነቱ ከደፋርነቱና እንደ በሳል የሀገር መሪ ወታደርነቱና ጦር አዛዥነቱን ባሻገር በታጋሽነቱ በመሐሪነቱና በፍትሃዊነቱ ሰውነቱም በበለጠ ይታወቃል። ይህም ባህሪው በሚመራው ህዝብ ዘንድ ብቻ ሳይሆን በጠላቶቹም ዘንድ ዘላለማዊ ክብርን አስገኝቶለታል። የተወለደው በ1137 እንደ ኤሮፓውያን አቆጣጠር በሞሱልና በባግዳድ መሃል በሚገኘው የጢግረስ ወንዝ የምዕራብ ዳርቻ ነው። ሳላሃዲን የተወለደው ከሱኒ ሙስሊም የኩርዲሽ ቤተሰብ ነው። እርሱ ሊወለድ በተቃረበ ጊዜ አባቱ ነጅመዲን አዩቢ ከቲክሪት ግዛት ተባሮ የኋላ ኋላ ወደ ሞሱል ተጓዘ። ከዛም ወደ ሶሪያ በመሄድ የዘንጊድ ስርወ መንግስት መስራች የሆነውን ኢመዳዲን ዘንጊን ለማገልገል በእሱ ስር ተጠለለ። ሳላሃዲን ያደገው በባልበክ እና በደማስቆ መሃል ነው። በልጅነቱም ለሃይማኖታዊ ትምህርቶች ከፍተኛ ፍቅር ነበረው። የሀገር መሪነትን ጥበብና ወታደራዊ ታክቲኮችን በዘንጊዱ ኢምር በኑረዲንና በአጎቱ በአሰደዲን ሺርኩ አስጠኝነት ተምሮ ያደገና የፋጢሚድ ስርወ መንግስትን በመስቀል ጦረኞች እጅ ከመውደቅ የታደገን ዘመቻ የመራ ነው። በዚህ ጊዜ ሳላሃዲን ባለተሰጥኦና ደፋር ጦረኛ የሚል ስም ለማግኘት ቻለ። በተለይ በባቢን ጦርነት የዘንጊድ ኃይሎች መስቀለኞችን በምዕራብ ጊዛ በናይል በረሃ ድንበር ላይ ሲያሸንፉ የተጫወተው ቁልፍ ሚና እንደ ምሳሌ የሚታይ ነው። በ1169 በ31 ዓመቱ በግብፅ ያለው የሶሪያ ሰራዊት ጦር አዛዥና የፋጢሚድ ስርወ መንግስት ቪዚር ሆኖ ተሾመ። በእርግጥም ይህ ፈጣን የስልጣን እድገት ቢሆንም ነገር ግን የአስደናቂ ጉዞ ገና ጅማሮ ነበረ። በ1171 ሳላአዲን ሺአ የነበረውን የፋጢሚድ ካሊፌት ገለበጠው። ሁሉንም የሙስሊም ግዛቶች በስሩ የማጠናከር ግብንም ተከተለ። ሶሪያ፣ ሰሜን ሜሶፖታሚያ፣ ፍልስጤም፣ ግብፅና በከፊል ሰሜን አፍሪካን በስሩ አድርጎ አጠናከረ። የዲፕሎማሲ ክህሎትንና ፈጣንና ቆራጥ ወታደራዊ ኃይልን ቀላቅሎ በመጠቀም ችሎታው ስኬታማ ነበረ። ቸር ግን ቆራጥ መሪ የሚለው ስሙም በከፍተኛ ሁኔታ አደገ። ከጭካኔና ከማስመሰል የጸዳው ባህሪውም የመስቀል ወራሪዎችን በውጤታማነት ለመመከት ያስቻለውን በመሃላቸው በጥልቀት ተፈረካክሶ የነበረውን ከባድ የተቀናቃኝነት ኃይል ለመጠገን ረድቶታል። በዚህም የሙስሊም ግለ ታሪክ ጸሐፊዎች በየዕለቱ 5 አውቀት ሶላቶችን የሚሰግድና ከሰፊው ሀብቱም በምጽዋት ዘካን የሚለግስ የእምነቱ ተምሳሌት በማለት ይገልጹታል። ነገር ግን በብዙዎች ዘንድ በዋናነት የሚታወቅበትና የሚሞገስበት እንደ ሌጋሲው የሚዘከርበት ኢየሩሳሌምን ድል ያደረገበት ገድሉ ነው። ይህም ድሉ ለ88 ዓመታት ከተማዋ በምዕራባውያኖች ስትገዛ የነበረበትን ጊዜ እንዲያከትም ያደረገ ነው። ይህም የሆነው እንዲህ ነው። በወረሃ ሐምሌ 4 በ1187 በሰሜን ፍልስጤም በታይቤሪየስ አቅራቢያ የሃቲን ጦርነት ላይ የሳላሃዲን ሰራዊት በፍራንኮች ላይ ወሳኝ ድል ተቀናጀ። የታሪክ ማስረጃዎች እንደሚነግሩን የኢየሩሳሌም ንጉሥ የነበረው ጋይሉዚን በጦርነቱ ላይ ተይዞ ነበረ። በ17ኛው ክፍለ ዘመን ዣን ሌቪን ተስሎ የነበረው ዝነኛው ስዕልም ሳላሃዲን ንጉሱን በከፍተኛ ክብርና ትህትና ሲያስተናግደውና ጣፋጭ ለስላሳ መጠጥም ሲሰጠው ያሳያል። በዛ ጊዜ የአንቲዮክ ልዑል የነበረው የሻቲሊዮኑ ራይናልድም በጦርነቱ ላይ ተይዞ ነበረ። ይህ ልዑል ሰርክ በሙስሊሞች ቦታ ላይና በሐጅ መንገደኞች ላይ በሚያደርሰው ተደጋጋሚ ጥቃት ይታወቃል።
ለዚህ ሰው ግን ተመሳሳይ እንግዳ ተቀባይነትን ሳያሳይ ነበር በሰላሃዲን በራሱ የተገደለው። በብዙዎች ታሪካዊ ማስረጃዎች ገለጻ መሰረት ከድሉ በኋላ የሰላሃዲን ሰራዊቶች በቀጠናው ላይ ያሉ በመስቀለኞች ሲተዳደሩ የነበሩ ሌሎች ብዙ ግዛቶችን ያዙ። አከርን፣ ቶሮንን፣ ቤይሩትን፣ ሲዶንን፣ ናዝሬትን፣ ሲዘሪያን፣ ናቡለስን፣ ጃፋን፣ አሽከሎንን በ3 ወራቶች ጊዜ ውስጥ ብቻ ተቆጣጠሩ። ጥቅምት 2 1187 የኢየሩሳሌም ቅዱስ ከተማ በሰላሃዲን ቁጥጥር ስር የገባችበት ታሪካዊ ቀን። በሙስሊም ነዋሪዎቹ ላይ ምንም አይነት ጉዳት ሳያደርሱ የመስቀል ኃይሎቹ ከተማዋን ለቀው እንዲወጡ አዘዘ። በምላሹም በቀጠናው ላይ ለሚኖሩት የክርስቲያን ህብረተሰቦችም ደህንነትና ብልጽግና ዋስትና ለመስጠት ቃል ገባ። ቀደም ብሎ በ1099 የመስቀል ኃይሎች ከተማዋን ሲይዙ በኢየሩሳሌም በሚኖሩ ሙስሊም ነዋሪዎች ላይ ከፍተኛ ጭፍጨፋን ቢያደርሱም እንኳ ሰላሃዲን ወደ ከተማዋ ሲገባ አልዘረፈም፣ አልገደለም ወይም በቀልን አላሻም። ይህም በምዕራባውያኖችም በአረብ ታሪክ ጸሐፊዎችም በደንብ ዶክመንት ተደርጎ የተቀመጠ ክስተት ነው። በዚህ ጊዜ በመስቀለኞች እጅ ላይ የነበረችው ብቸኛዋ ወሳኝ ከተማ የታየር ጠረፋማ ምሽግ ናት። ይህ ስፍራ ለፍራንክ ኃይሎች ብቻ አልነበረም መጠለያ የነበረው፣ ለሶስተኛው የመስቀል ጦርነትም መሰብሰቢያ ስፍራም በመሆን ያገለግል ነበረ። ይህ ሶስተኛው የመስቀል ጦርነት ሲራገብ የነበረው በጳጳስ ግሪጎሪ 3ኛ ነበረ። ይህም ጳጳስ ኢየሩሳሌምን ከሰላሃዲን እጅ ዳግም ለመያዝ አዲስ የመስቀል ጦርነት እንዲደረግ ጥሪ ሲያደርግ ነበረ። በዚህ ጊዜ 3 ኃያል የነበሩ ንጉሶች መልስ ሰጡት። እነዚህም ንጉሶች የጀርመኑ ንጉስ ፍሬድሪክ አንደኛ ባርባሮሳ፣ የፈረንሳዊ ንጉስ ፊሊፕ ሁለተኛና የእንግሊዙ ንጉስ ሪቻርድ ዘ ላዮን ሃርት ወይም ሪቻርድ ደፋሩ ናቸው። ከ1189 እስከ 1192 ድረስ ባለው ጊዜ 3ቱ ንጉሶች መለኮታዊውን ድል ወደ አውሮፓ እንመልሳለን በሚል በመላው አውሮፓ በድሉ ሳቢያ ሰላሃዲን የፈጠረውን ድንጋጤ እናስወግዳለን በሚል የተለያዩ ጦርነቶችን በላቫንት ላይ አውጀው ተዋጉ። ነገር ግን ከረጅምና ከአድካሚ ዘመቻ በኋላ መስቀለኞች ሳይሳካላቸው ቀርቶ አከርንና ጃፋን ብቻ መያዝ ቻሉ። በሰላሃዲንና በሪቻርድ ላዮን ሃርት መሃል የሰላም ስምምነትም ተደረገ። ትንሽ ድልን ቢቀናጅም የሪቻርድ ሰራዊት በጣም ተዳክሞ ስለነበረ ወደ ኢንግላንድ ለመመለስ በጣም የፈለገበት ጊዜ ነበር። የሰላም ስምምነቱም ኢየሩሳሌም በሙስሊሞች እጅ ስር እንድትቆይ የፈቀደና የክርስቲያን ተሳላሚዎችም ደህንነታቸው ተጠብቆ በስፍራው ላይ ማለፍ እንዲችሉ አስችሏል። ከታይር እስከ ጃፋ የሚደርሰው የጠረፍ ሰርጥም በመስቀለኞች ስር እንዲቆይ በተጨማሪም ስምምነቱ መንገዱን ከፍቷል። ሰላሃዲን ያለውን የበላይነት አላግባብ ሳይጠቀም ሚዛናዊና ፍትሃዊ በሆነ መንገድ በመጠቀም በድጋሚ ለጠላቶች ክብርና ምሕረቱን አሳይቷል። ይህም በሪቻርድና በመላው የምዕራቡ ዓለም ከፍተኛ ከበሬታን አስገኝቶለታል። ውላድሮም መስቀለኞች ተሸንፈው ሰላሃዲንም እንቋን ኢየሩሳሌምን በእጁ አስቀረ። ሰላሃዲን 3ኛውን የመስቀል ጦርነት ከመለሰ በኋላ ብዙም ሳይቆይ በመጋቢት 4 1193 እንደ ኤሮፓውያን አቆጣጠር ሞተ። ገና 55 ዓመቱ ነበረ። እርሱ ከሞተም በኋላ 3 ወንድ ልጆቹ ካይሮን፣ ደማስቆንና አሌፖን ተቆጣጠሩ። ሰላሃዲን የ13ኛው መቶ ክፍለ ዘመን የአውሮፓውያኖች ስነ ጽሑፍ የጀግንነት ተምሳሌቶች ውስጥ አንዱ ነበረ። በአረብ ስነ ጽሑፍም ውስጥ የባህል የፖለቲካና የወታደራዊነት አይኮንም ነው። ይህም በሙስሊም ታሪክ ውስጥ እጅግ ኃያልና የተከበሩ መሪዎች ተርታ አሰልፎታል። በበርካታ የምዕራቡ ዓለም ታሪክ ጸሐፊዎችና በሙስሊሙ ዓለም ህዝቦች ዘንድ በዲፕሎማሲያዊ ችሎታውና በአመራር ክህሎቱ አድናቆትን ማትረፉ ጥሎት ያለፈው ሌጋሲው ምስክር ነው። ለዚህም ማሳያ ሆሊውድ በእርሱ የህይወት ታሪክ ላይ ተንተርሶ የሰራውን ኪንግደም ኦፍ ሄቨን የሚለውን ፊልም አይቶ መደነቅ ይቻላል። ኢየሩሳሌምንና
የቅዱሶቹን ግዛቶች ጨካኝ ከሆነው ወራሪ ኃይል ለማስለቀቅ ባለው ጽኑ አቋም ምሳሌ ሊሆን እንደሚችል መሪ ከከፍታውን ባሻገር የህይወት ታሪኩ ዛሬም አስፈላጊ ነው።